ሪል ስቴት ዘርፉ በስፋት የሚታወቀው ኦቪድ ግሩፕ አዲስ የስራ ንድፍ ከሰሞኑ ይፋ አድርጓል። ተቋሙ በቀጣዮቹ 5 ዓመታት የሚተገበሩ ስትራቴጂካዊ ግቦችን ባስተዋወቀበት ዕለት የኦቪድ ገላንጉራ ግንባታን ማጠናቀቅ ከግቦቹ መካከል አንዱ መሆኑን የገለጸ ሲሆን በስፍራው 90,000 ቤቶች እንደሚገነቡ ተነግሯል። ኦቪድ ከሰሞኑ ያስተዋወቀው ዕቅድ በመጪዎቹ 5 ዓመታት 1 ሚሊዮን ለሚሆኑ ዜጎች የስራ ዕድል ይፈጥራል ብሏል። አንድ ያማረ መኖሪያ ቤት ለመገንባት ምን ያህል ጊዜ ይፈጅ ይሆን? 1 ዓመት፣ 2 ዓመት ወይስ እንደ ኪሳችን ሁኔታ ከዚያም በላይ? ኦቪድ ሪል ስቴት ግን መንደርን የሚያህል ትልቅ የመኖሪያ ስፍራ በወራት ይገነባል። በገነባቸው መንደሮችም ነዋሪዎች እንዳቅማቸው ሲኖሩባቸው አሳይቷል። ይህ ስራው አሁንም ቀጥሏል። በተለመደው የቤት አሰራር ሂደት ህንፃዎችን መገንባት የመኖሪያ ቤት ችግር ለመፍታት አፋጣኝ ምላሽ አይሰጥምና ኦቪድ ሪል ስቴት ከኮሪያ የወሰደውን ኮንግካንግ ፎርም የተባለውን ቴክኖሎጂ በመጠቀም የመኖሪያ መንደሮችን በፍጥነት እየገነባ ይገኛል። ለዚህ ማሳያ የሚሆነው ደግሞ በቦሌ ክፍለ ከተማ የሚገኘው በ2.5 ሄክታር ቦታ ላይ ያረፈው የገርጂ መንደር ነው። የገርጂ መኖሪያ መንደር እንደ ሀገር ሰፊ የሆነ ግንባታ በአጭር ጊዜ በጥራት መስራት እንደሚቻል የታየበት ነው። መንደሩ 16 ህንፃዎች ያሉት ሲሆን 6ቱ ህንፃዎች ስካይ ቪላ ወይም በየህንፃዎቹ የሚገኙ 2 ወለሎች ለአንድ አባወራ እንዲሆኑ ታስበው የተሰሩ ናቸው። 10 ህንፃዎች ደግሞ አፓርትመንቶች ናቸው። በዚህ መንደር በሚገኙ 16 ህንፃዎች ለ500 አባወራዎች የሚሆኑ ቤቶች አሉ።